ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች እንደምናላችሁ። ዛሬ የምናወራው በ20 የእድሜ ክልል ውስጥ ያለን ለቆዳችን ምን አይነት እንክብካቤን ማድረግ አለብን የሚለውን ነገር አብረን እናያለን። ከዚህ ቪዲዮ በኋላ ደግሞ በሌላ ጊዜ በ30ዎች ውስጥና እንዲሁም በ40ዎች ውስጥ የእድሜ ክልል ያሉ ሰዎች ምን አይነት እንክብካቤ ሊያደርጉ ይገባል የሚለውን በተከታታይ ሰራላችኋለሁ። ዛሬ ስለ 20ዎቹ እናወራለን እና ከኔ ጋር ቆዩ። እሺ ተመልካቾች፣ እንደሚታወቀው ሁሉ እንግዲህ እድሜያችን እየጨመረ ሲሄድ የነበረው የፊታችን ወይ ደግሞ የቆዳችን ውበት ወዙ እንደዚህ ጥርት ማለቱ ወይም ደግሞ እንዲህ ምንድን ነው የሚባለው ልጥጥ ያለ መሆኑ በሙሉ እንግዲህ አብሮን እንደማይቆይ ይታወቃል። እንግዲህ ለፀሐይ መጋለጥ፣ አቧራ፣ በአየር ውስጥ ያሉ የተለያዩ አይነት ብክለቶች፣ የመኪና ጭስ፣ የፋብሪካ ጭስ፣ የተለያዩ በአይናችን የምናያቸውም የማናያቸውም ነገሮች በሙሉ ቆዳችን የሚያስረጁ ናቸው። ይሄ ኦልሬዲ የምታውቁት ነገር ነው። በተጨማሪም አመጋገባችንም ደግሞ ቀጥታ በቆዳችን ላይ የሚያመጣው ኢፌክት እንዳለም ታውቃላችሁ። በ20ዎች ውስጥ እድሜ ክልል ውስጥ ያላችሁ ሰዎች ወይም ሴቶች፣ ልጆች፣ ወጣቶች ምን ማድረግ አለባችሁ የሚለውን ነው የምናየው። በዚህ እድሜ ክልል ውስጥ እንግዲህ ዋናው ማተኮር የሚገባን በመከላከልና ያለንን በመጠበቅ ነው። በመከላከል ማለት ነው ቆዳችን እንዲያረጅ ከሚያደርገን ወይም ደግሞ 20 ውስጥ ኢፌክቱን ባናየውም 30 እና 40 ውስጥ በጣም በትልቅ ለውጥ ኢፌክቱን እናየዋለን። 20ዎች ውስጥ ጥሩ አድርገን ቆዳችን ስንንከባከብ ካልቆየን ማለት ነው። ምን ማለት ነው? ቆዳ መንከባከብ አንደኛ በትክክለኛው የፊት መታጠቢያ መታጠብ አለብን። በተቻለ መጠን ሽታ የሌለው ሳሙና ወይም ደግሞ ሳሙናዎቹ የፊት ፈሳሽ ለፊት መታጠቢያ ተብሎ በተዘጋጀ መታጠብ አለብን። ሽታ ካላቸው ነገሮች መራቅ አለባችሁ። ማታ ወደ እንቅልፋችን በምንሄድ ሰዓት እንግዲህ እንቅልፍ በራሱ የተጎዳው የቆዳችን ሴል ራሱን የሚገነባበትና አዲስ ሴል እንዲወጣ ፕሮሰሱን የሚያፋጠንበት ጊዜ እንግዲህ በምንተኛ ሰዓት ነው የሚሉት የቆዳ ሐኪሞችን የሚናገሩት ከሆነ። ስለዚህ ቀን የዋልንበትን ቆሻሻ ይዘን አቧራው ምኑም አለ፣ ሜካፕም ሊሆን ይችላል፣ ሳንስክሪናችንም አለ፣ ብዙ በአይናችን የማይታዩ ነገሮች ስላሉ ያን ሁሉ ነገር ይዞ እንግዲህ ወደ አልጋችን የሚሄድ ልማድ ምን እንዲሆን ያደርጋል? ቆዳችን ራሱን እንዳያድስ፣ አዲስ የቆዳ ሴሎች እንዳይወጡ ፕሮሰሱን በጣም የማዘግየት ነገር ስላለው ምንጊዜም ወደ አልጋችሁ ከመሄዳችሁ በፊት ፊታችሁን ታጠቡ። ከዛ ሞይስቸራይዚንግ ክሬማችሁን ተቀቡ። ይሄ ሞይስቸራይዚንግ ክሬም መቀባት ምንን ለመከላከል ይደናል? ድርቀትን። የቆዳ ድርቀት ዋናው የቆዳ እርጅና የሚመጣበት ምክንያት ነው። ቆዳችን የስኪን ቤሪየር የምንለውን የተፈጥሮ ቆዳችን ራሱን የሚከላከልበት በተፈጥሮ እንግዲህ ከፋት ሊፒድ ከምንለው የተሰራ ስለሆነ ጤናማ የሆነ ለቆዳ ተብሎ የተሰራ ክሪም አለ። በውስጣቸው እንደ ናይሲናማይድ የያዙ ዳይመቲኮን ሊሆን ይችላል የተለያዩ አይነት ሚኔራሎችን የያዙ ተስማሚ ቆዳ ክሪሞች ስላሉ እነሱን በመቀባት ቆዳችን በጣም እርጅናን የመከላከል ሚናው እንግዲህ በጣም ከፍተኛ ነው። ሞይስቸራይዚንግ ክሪምን ተራ ክሪም ነው ብላችሁ እንደማይጠቅም ነገር እንዳታዩት። በጣም የፊትን መጎዳትና የዕድሜ ማርጀትን በመከላከል በጣም ትልቁን ሚና ይጫወታል ሞይስቸራይዚንግ ክሪም። ሌላው መከላከል ላይ መስራት ያለብን ሁልጊዜ እንደምላችሁ ፀሐይ ቢወጣም ባይወጣም ቀን እስከሆነ ድረስ የፀሐይ ጨረር አለ። በአይናችን ባናየውም በአይን የሚታየውም ማይታየውም ዩቪኤም ዩቪቢ የምንለው ሁለቱም ቆዳን የመጉዳት የማስረጀት ቆዳን በርን የማድረግ አቅም ስላላቸው ፀሐይ ወጣም አልወጣም ምንጊዜም ሰንስክሪናችንን መቀባት አለብን ማለት ነው። ከኬሚካል ይልቅ ሚኔራል ብዙ ጊዜ ይመረጣል። ሚኔራል ሰንስክሪኖች በእርግጥ ስትቀባቸው የሚነጡ አሉ። በዚህም ምክንያት ነጣ ይላል ስንቀባው። ነገር ግን በፊታችን ከለር ደግሞ የተሰራ ልክ እንደ ፋውንዴሽን በፊት ማች የሚያደርግ ከለር የተሰራም የሚኔራል ሰንስክሪኖች አሉ። ኬሚካል ሰንስክሪን የሚጎዳ ስለሆነ ሳይሆን የሚኔራሉን ያህል ከፀሐይ በደንብ አይከላከልልንም። አንዳንዴ ደግሞ ትንሽ ሴንሲቲቭ የሆነ ፊት ካለን ቆዳ ካለን ትንሽ በርን የማድረግና ስቲንግ የማድረግ ነገር የማቃጠል ነገር ስላለው ብዙ ሰዎች አይወዱትም። ብዙውን ጊዜ ደግሞ በአይናችን ዙሪያም ስንቀባው ትንሽ የመቆጥቆጥ ነገር አለው እና ሰንስክሪን እንግዲህ አማራጭ ስላለ
እሱን መርጣችሁ መጠቀም ይኖርባችኋል። ይሄ ሁለቱ መከላከል ያልኳችሁ ነው። ያለንንም ሜንቴን ለማድረግ ደግሞ ያለንን ይዘን ለመጠበቅ ራሱ ይረዳናል። ሞይስቸራይዚንግ ክሪሙም ሳንስክሪኑ። ምክንያቱም በዚህ እድሜ ክልል ውስጥ ያላችሁ ብዙውን ጊዜ ቆዳችሁ የተጎዳ አይደለም፣ ገና ልጆች ናችሁ። በፊታችሁ በቆዳችሁ ስር ያለው ፋትና ይሄ ሊፔድ የምንለው እንዳለ ነው። ገና ፊታችሁ ምንድነው የሚባለው እድሜ ሲጨምር እንግዲህ 30 ውስጥ 40 ውስጥ ስትገቡ በተለይ ደግሞ ሴቶች ብዙ ነገራችን እንደሚቀየር እንደሚለወጥ ታውቃላችሁ። እና እንትናችን ቆዳችን ትንሽ የመርገብ አይነት ነገር በቃ ትክክለኛው አማርኛ መርገብ ነው። ፊት በራሱ ቆዳችን ይረግባል፣ ወደታች የመውረድ ነገር አለውና ልክ ከ35 በኋላ እንግዲህ የሰውነታችን ጡንቻ በራሱ በተወሰነ ፐርሰንት በየአመቱ እንደሚረግብ ታውቃላችሁ። ጡንቻችን ፈርምነቱ ጥንካሬው እየዛለ እንደሚሄድ እና በዚህ ምክንያትም በቤት ውስጥ ያሉ ቀላል ጡንቻን የሚያጠነክሩ ስፖርቶችን መስራት አለባችሁ የሚባለው ለዛ ነው። ከ35 በኋላ ባንወፍር እንኳን ራሱ ጥሩ የሰውነት ክብደት ላይ ያለን ራሱ እነዚህን ስፖርቶች የማንሰራ ከሆነ ብዙ ጊዜ የሰውነታችን ቅርጽ ሲለወጥ ታያላችሁ። ያ ምክንያቱ የቆዳችን መስላችን ዴንሲቲው ማለት ነው እየላላ ስለሚሄድ ሰውነታችንም የመሟሸሽ እና ቅርጻችን የመበላሸት ነገር ያለው ለዛ ነው። ልክ እንደሱ ሁሉ ፊታችንም 30ዎች ውስጥ 40ዎች ውስጥ ከዛ ደግሞ 50 እያለ ሲሄድ ፊታችን እንዲህ የመርገብና ወደታች የመውረድ እንደ ድሮ ኢላስቲክ የመሆን ሳይሆን እንዲህ ድርቄ ማለት እና ያለመታዘዝ ጭፍግግ ማለት እንዲህ ደል የሆነ ቆዳ እንዲሆን የሚያደርገን እንግዲህ እድሜ በራሱ ስለሆነ ይሄ ሁሉ ችግር እንግዲህ በ20 ውስጥ እያላችሁ ስለሌለ በአሁኑ ሰዓት ያለውን የሚያምር ጤናማ ፊታችሁን በደንብ መንከባከብና መጠበቅ ይኖርባችኋል። አሁን ባልኳችሁ ስቴፖች ማለት ነው። ማታ መታጠብ፣ ወዲያውኑን ሞይስቸራይዚንግ ክሪም መቀባት፣ ቀን ላይ ሰንስክሪናችሁን መቀባት፣ ወደ ፀሐይ በምትወጡ ሰዓት በተቻለ መጠን ጥቁር የፀሐይ መነጽርን መጠቀም። የፀሐይ መነጽር ማድረግ በአይናችሁ ዙሪያ ያለውን ቆዳን ብቻ ሳይሆን የሚጠብቀው የአይናችንን በራሱ የአይናችን ጤንነት በጣም 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 የፀሐይ መከላከያ መነጽር መጠቀም አለብን። ፀሐይ ቆዳን ብቻ ሳይሆን አይንንም በጣም ዲስትሮይ የማድረግ የመጉዳት አቅም አለው። ፀሐይ ላይ ስትጋለጡ ኖራችሁ እንግዲህ ኢፌክቱን የምታዩት አሁን አይደለም። 30 ውስጥ እያላችሁ ወይም 40 ውስጥ እያላችሁ አታውቁትም አይናችሁ እንዴት ሲጎዳ እንደኖረ ማለት ነው። እና ወደ 50ዎቹ 60ዎቹ ስትገቡ ግን አይናችሁ ፀሐይ ምን ያህል አይናችሁን ሲጎዳ እንደነበረ በትክክል ኢፌክቱን የምታውቁት እዛ እድሜ ላይ ስትደርሱ ነው። እና ጥቁር ትክክለኛው የፀሐይ ጨረርን መልሶ የሚያንጸባርቀው ነው እንጂ ዩቪ ብሎክ የሚያደርገው መሆን አለበት እንጂ እነዚህ ጥራት የሌላቸው በየመንገድ ዳር የሚሸጡ ጥቋቁር መነጽሮችም ደግሞ አይናችን እይታ ከመጠበቅ ይልቅ የበለጠ ስለሚጎዱን ብዙውን ጊዜ በአይን ሐኪሞች ታይተው ወይም ደግሞ በላያቸው ላይ ምንድነው ዩቪ ሬይ የመከላከል አቅም እንዳላቸው የሚናገር አለ። በእርግጥ ትንሽ አስቸጋሪ ነው። እዚህ ሀገር የአንዱን አንስቶ አንዱ ላይ መለጠፍ ነገርም ሊኖር ይችላል። በተቻለ መጠን ግን መነጽራችሁን ለአይን ባለሙያ ብታሳዩ መልካም ነው። ስለዚህ አይናችሁን ዙሪያ ያለው ቆዳ ብቻ ሳይሆን አይንን ይጠብቃል። መነጽር አድርጉ። ረዘም ያለ ቆዳን የሚሸፍን ነገር ልበሱ። ፀሐይ ላይ ብዙ አትገላለጡ። ኮፍያ አድርጉ፣ ፊታችሁን ከፀሐይ ለመጠበቅ ማለት ነው። እነዚህ በሙሉ በ20ዎች ውስጥ እንግዲህ ልታደርጓቸው የሚገባ ጥንቃቄዎች ናቸው። እንደ ሬትኖል እና አንዳንድ ነገሮችን መጠቀም የሚል ነገር አለ። አንዳንድ ጊዜ አሁን እድሜ 20 ምናምን ነው እና ሬትኖል ብጠቀም እንደዚህ የሚሉ ሰዎች አሉ። በእርግጥ ሬትኖል በመጀመሪያ ደረጃ የተሰራው በቲኔጅ እድሜ ውስጥ በ10ዎቹ ስላሉ ልጆች ነበረ። ምክንያቱም ይሄ ነው ምንድነው በ10ዎቹ የእድሜ ክልል ውስጥ ያሉ ወጣት ልጆች እንግዲህ ብዙ ጊዜ በብጉር የመቸገር ነገር አለ። ብጉር በጣም ያስቸግራቸዋል በዛ ሰዓት እና ሬትኖል ደግሞ በመጀመሪያ ደረጃ ብጉርን ለመቆጣጠር ስለሆነ የተሰራው ብዙውን ጊዜ እንደውም ብጉር የሚያስቸግራቸው ወጣት ቲኔጀሮች በሐኪም የታዘዘ ቫይታሚን ኤ ትሬትኖልን እንደሚጠቀሙ ይታወቃል። እንደዚሁም በጣም ወዛም የሆነ ፊት ያላቸው ሰዎች። ስለዚህ ብጉርና የቆዳ ወዝ የሚያስቸግራችሁ ከሆነ ሐኪማችሁን እዩ። ሬትኖልን ብትጠቀሙ በ20ዎች ውስጥ ምንም የሚጎዳችሁ ነገር የለም።
ብዙውን ጊዜ የሚወሩ ነገሮች አሉ። በሀያዎች ውስጥ ሬቲኖል ብንጠቀም ከዛ ወደፊት እድሜያችን እየጨመረ ሲሄድ ቆዳችን የበለጠ ሴንሲቲቭ እየሆነ ይሄዳል፣ እንደዚህ የሚሉ ነገሮች አሉ። የቆዳ ሐኪሞች ግን በዚህ አይስማሙ። በሀያዎች ውስጥ ሆናችሁ ሬቲኖልን ብትጀምሩ የሚጎዳ ነገር እንደሌለው ነው እንግዲህ አስረግጠው የሚናገሩት። ነፍሰ ጡር ለሆኑ ብቻ ነው ሬቲኖል የማይፈቀደው እና ነገር ግን ከሬቲኖልም ከተለያዩ ሲረሞችም ከሁሉም በደንብ ልብ ማለት ያለባችሁ መታጠቢያችሁንና ሞይስቸራይዘር ሰንስክሪን ያልኳችሁ በጣም ቁልፍ ነው። ለወደፊት ላለው እድሜያችሁ እንግዲህ ቆዳችሁን በደንብ ልትጠብቁበት የምትችሉት በአሁኑ በወጣትነታችሁ ጊዜ ስለሆነ ይሄን ሶስቱ ነገሮች ላይ በደንብ ፎከስ እንድታደርጉ ይመከራል። ከዚህ በተጨማሪ ከሬቲኖል በተጨማሪ ብጉር ለሚያስቸግራችሁ ወጣቶች ደግሞ ሳሊሲሊክ አሲድ ራሱ በሲረሙ ማለት ነው በጣም ብጉርን ለመቆጣጠር እና ኦይሊ ፊትን ወይም ኦይሊ ስኪንን ለመቆጣጠር በጣም ስለሚረዳ ያንን መጠቀም ይቻላል። በጣም እንዲህ ከቁጥጥር ውጭ የሆነ ብጉር ከሆነ ያላችሁ ግን ብዙ ጊዜ የቆዳ ሐኪማችሁን ሄዳችሁ ብታዩና የብጉሩ አይነት እንግዲህ ምንድን ነው የሚለውን ነገር ሐኪም ቢወስነው በጣም የተሻለ ነው የሚሆነው። ይህን ይመስላል እንግዲህ በሀያዎች ውስጥ ማድረግ ያለብን የቆዳ እንክብካቤ። በዚህ ቪዲዮ ላይ ጥያቄ ካላችሁ ልጠይቁኝ ትችላላችሁ። እንደተለመደው ገና ዛሬ ላያችሁ ሰዎች ቪዲዮችን የምሰራው በእንደዚህ አይነት ለሰዎች ይጠቅማሉ ብዬ በማስባቸው በኢንፎርሜሽኖች ዙሪያ ነው። ይሄ ቪዲዮ ከተማራችሁበትና ከወደዳችሁት ፍላጎት ካላችሁ ሰብስክራይብ አድርጉ። በሌላም ጊዜ ቪዲዮ ፖስት ሳደርግ ወዲያው እንዲደርሳችሁ ከተማራችሁበትም ላይክ እና ሼር አድርጉ። በሚቀጥለው ደግሞ በ30 ዕድሜ ክልል ውስጥ ያለን ሰዎች ለቆዳችን ማድረግ የሚገባንን ጥንቃቄ እሰራላችኋለሁኝ። እስከዛው ድረስ ሰላም ሁኑ።